ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ተከስቻለሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እንዴት አድርገን በቀላል ነገር ለፀጉራችን ተስማሚ የሆነ ቅባት ጭቃ ቅባት እንዴት እንደምናዘጋጅ ነው ማሳያችሁ ማለት ነው። አሁን እሬት አጥቤ አዘጋጅቻለሁኝ። ያው በዚህ መልኩ ሾኩ ከሁለቱም በኩል ቆርጬ አውጥቼዋለሁኝ እና የሚበቃንን ያክል ያው እናዘጋጃለን። በዛ አድርጋችሁ የምትሰሩ ከሆነ በዛ አድርጋችሁ ተጠቀሙ። ትንሽ መስራት ከፈለጋችሁ ደግሞ የዚህ ግማሽ ይበቃል ማለት ነው። አሁን ያዘጋጀሁት አሎቬራ በዚህ መልኩ ጎረድ ጎረድ አድርጌ ከትፈዋለሁኝ። በመፍጫ ስለምንፈጨው ወፈር ወፈር አድርገን ብንቆርጠውም ችግር የለውም እና አሎቬራ የፀጉር እድገትን ያፋጥናል፣ የፀጉር መሳሳትን ይከላከላል፣ ፀጉርን ያበዛል፣ እንዲሁም የፀጉር ቆዳን ያለሰልሳል። ሁላችንም እንደምናውቀው አሎቬራ እጅግ በጣም ብዙ ጠቃሚ ነገር አለው። ለፊትም ለፀጉርም በጣም ቆንጆ ነው። አሁን ያዘጋጀሁት አሎቬራ መፍጫ ላይ አድርጌ ያለሁኝ በደንብ አድርጌ አድቅቄ እፈጨዋለሁ። ያው እንደዚህ ፈጭቼዋለሁኝ። አሁን በትንሽ ድስት ላይ አደርጋለሁኝ። ይሄኛው ደግሞ ኮኮናት ኦይል ነው። ኦርጋኒክ ኮኮናት ኦይል ነው። ማንኛውም ነገር ስንሰራ ለፊታችንም ለፀጉራችንም የሆነ ነገር ስንሰራ ኦርጋኒክ የሆነ ነገር በኦርጋኒክ የሆነ ነገር ብንሰራ ቆንጆ ነው ማለት ነው። አሁን 3 ሾርባ ማንኪያ ኮኮናት ኦይል አደርጋለሁኝ። በዚህ መልኩ 3 ሾርባ ማንኪያ ኮኮናት ኦይል ካደረግን በኋላ ለ5 ደቂቃ የሚሆን እሳት ላይ እንጥደዋለን። በጣም ጋዙ ቀንሰን በደንብ ቆንጆ ሆኖ እንዲብላላልን ማለት ነው። ከዛ የምናዘጋጀው ቅርንፍድ ነው። 2 ሾርባ ማንኪያ ቅርንፍድ እንፈጫለን። ቅርንፍድ ሁላችንም እንደምናውቀው የፀጉር መርገፍን ይከላከላል፣ ለፎረፎር የፀጉር ድርቀትን ይቀንሳል፣ የራስ ቅል ጤናን ይጠብቃል። እጅግ በጣም ብዙ ጠቃሚ ነገር አለው። አሁን ያዘጋጀነው ያው 2 የሾርባ ማንኪያ ቅርንፍድ በዚህ መልኩ እፈጫለሁ ማለት ነው። ከፈለጋችሁ 2 የሾርባ ማንኪያ ሙሉ ማድረግ ትችላላችሁ። እኔ ግን ሙሉን አላደርግም፣ ቀንሼዋለሁ። ለምን የማዘጋጀው ቅባት ትንሽ ስለሆነ 1 ከግማሽ ነው ማደርግ። አሁን እሳት ላይ መጣድ አይጠበቅብንም፣ በቂው ነው። ትኩስ ስለሆነ ያዘጋጀነው ወይም የፈጨነው ቅርንፍድ ካደረግነው በኋላ ለተወሰነ ደቂቃ ቆንጆ ሆኖ እንዲብላሉ ያዘጋጀናቸው ውህዶች እንተዋለን ማለት ነው። ይሄኛው ደግሞ ቫዝሊን ነው። በአሎቬራ የተዘጋጀ ቫዝሊን ነው። በውስጡ ቫይታሚን ኢ፣ ቫይታሚን ቢ የያዘ ነው። ይሄኛውም ካላችሁ ማድረግ ትችላላችሁ። ከሌላችሁ ደግሞ ማንኛውም ቫዝሊን 1 የሾርባ ማንኪያ መጠቀም ትችላላችሁ ማለት ነው። አሁንም በዚህ መልኩ ትኩስ ስለሆነ ይቀልጣል። እሳት ላይ መጣድ አይጠበቅብንም። ለተወሰነ ደቂቃ ቁጭ እናደርገዋለን። ቆንጆ ሆኖ ይብላላል ማለት ነው። አሁን ያው ቀዝቅዟልኝ ቆንጆ ሆኖ ተብላልቷል። አጠለዋለሁ። ይኸው በዚህ መልኩ አጥልዬዋለሁኝ። አሁን ቅባት ያለቀበት እቃ አለኝ፣ እዛ ላይ ያገለብጣለሁ ማለት ነው እና ከ1 ሰዓት ወይም ከ40 ደቂቃ በኋላ ተመልሼ እመጣለሁ። ይኸው ከ1 ሰዓት በኋላ ተመልሼ መጥቻለሁኝ። እንደምታዩት በጣም ቆንጆ የሆነ ለስለስ ያለ ቅባት ሆኗልኝ። እጅግ በጣም ቆንጆ ነው። ትወዱታላችሁ፣ ሞክሩትኝ። የዛሬ ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ባባይ